ሰላም ሰላም እንዴት ናችሁ? ውድ የኢሳክ ቲዩብ ቻናል ተከታታዮች በዛሬ ቪዲዮ የምጀምርላችሁ እንዴት ነው ወደ ቻይና ቪዛ አመልክተን ቪዛችንን አግኝተን ወደ ቻይና የምንሄደው የሚለውን በቱሪስት ቪዛ የማሳያችሁ። ያው በስተዲም በወርክም ተመሳሳይ ነው የሚሆነው፣ የተወሰኑ ለውጦች ናቸው የሚኖሩት። ስለዚህ አስፈላጊ ዶክመንቶቹ ምንድን ናቸው የሚለውን ነገር በዛሬ ቪዲዮ አሞላሉ፣ እንዴት አካውንት መክፈት እንዳለባቸው የሚለውን ዲቴይል እያንዳንዱን ነገር አሳያችኋለሁ። ስለዚህ በዚህ ዩቲዩብ ቻናል ይሄንን ታገኛላችሁ። ዩቲዩቤን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደገናም ደግሞ በኮሜንት ሴክሽን የምትፈልጉትን ነገር ጥያቄዎች እየጠየቃችሁ ዩቲዩብ ቻናሉን ተከታተሉ። በጣም አስተማሪ ቪዲዮዎችን ታገኙበታላችሁ። በትምህርትም በተለያዩ ሀገር እንዴት ማግኘት ይቻላል የሚለውን ነገር በደንብ ታገኙበታላችሁ። ስለዚህ ተከታተሉኝ። እሺ አሁን ቀጥታ ወደ ጎግል ክሮማችን ገባና እንከፍትና ሰርች በተኑ ላይ ቻይና ቪዛ አፕሊኬሽን ፎርም ብለን እንጽፋለን። ከዛ ቀጥታ ወደዛ ያስገባናል። ያው እንደዚህ አይነት ነገር ይመጣልናል። ስለዚህ ቻይና ቪዛ አፕሊኬሽን ሰርቪስ ሴንተር የሚለው ላይ ገብተን ክሊክ እናደርጋለን ማለት ነው። ስለዚህ እንደዚህ በምንገባበት ወቅት ላይ ይህንን ኢንተርፌስ እናገኛለን ማለት ነው። እንደዚህ አይነት ኢንተርፌስ ፖርታል ይሆናል። እዚህ ጋር ክሬት አካውንት ማድረግ አለብን። ምክንያቱም ያው አሁን ቀጥታ ቻይና ላይ ሄዳችሁ ቪዛ ሴንተሩ ላይ ሄዳችሁ ማመልከት አትችሉም። መጀመሪያ እዚህ ኦንላይን ላይ አመልክታችሁ ኮንፈርሜሽን ፔፐር ከተላካላችሁ በኋላ ነው እሱን ፕሪንት አድርጋችሁ ይዛችሁ ሄዳችሁ ቪዛችሁ ማግኘት የምትችሉት። ስለዚህ እዚህ ላይ ነው ሁሉን ነገር የምትጨርሱት ማለት ነው። ስለዚህ ይሄንን በራሳችሁ መንገድ ማድረግ እንድትችሉ ቪዲዮ በጣም ይረዳቸዋል፣ እያንዳንዱ ነገር ያሳያቸዋል። ስለዚህ ይሄ እንደዚህ አይነት ኢንተርፌስ ይኖረዋል። በመጀመሪያ ደረጃ ያው እዚህ ጋር ቬና ነው የሚለው። ይህንን አዘር ሴንተር የሚለውን ወይም ሎኬሽኑን መቀየር ይኖርብናል። እንደዚህ አይነት ከመጣልን ይችን እርግጠኛ መሆን አለብን። ወደ ኢትዮጵያ ሴንተር መቀየር አዲስ አበባ ሴንተር ላይ ማድረግ አለብን። ስለዚህ ይችን አዘር የምትለዋን እንነካና ቀጥታ እዚህ ጋር ሰሌክት ካንትሪ ወይም ሪጅን የሚለውን ኢትዮጵያ እንላለን። ኢትዮጵያ ስናደርግ ወዲያውኑ አዲስ አበባ ብሎ ያመጣልናል። ከዛ ቴክ ሚ ቱ ዘ ዌብሳይት ይላል። ቀጥታችን እንነካና ወደ ዌብሳይቱ መልሰን እንገባለን ማለት ነው። ስለዚህ ይኸው እዚህ ጋር ሴንተሩን ቀየረልን፣ አዲስ አበባ አለን ማለት ነው። ምክንያቱም የእያንዳንዱ ሀገር የተለያየ ነው አሰራሩ ማለት ነው። ስለዚህ ይህንን ይመስላል። ወደዚህ ከገባን በኋላ ይኸው እያንዳንዱን ነገር የሚያስፈልጉ ነገሮችን እዚህ ጋር በደንብ ዲቴይል ማንበብ ይጠበቅባቸዋል። ቀጥታ ኦልሬዲ አውቀዋለሁ ብለን እዚችን እንነካና እንገባለን። እዚህ ጋር ክሬት አካውንት አለ። ያው እዚች ጋር ሆሊዳይ ኖትስ የሚለውን በደንብ መመልከት፣ እዚህ ጋር ኒውስ የሚለውን እያንዳንዱን የቪዛ አፕሊኬሽናችሁን ስታመለክቱ ምናልባት ኤምባሲ ሴንተር ላይ ዝግ ሊሆን ይችላል ምናምን። ስለዚህ የምትመጡበት ቀን ማተር ያደርጋል። ስለዚህ ችን ቼክ ብታደርጉ ብታዩዋት ምናምን። ቻይናም ስትሄዱ ዝግ ቀን ከሆነ ምንም ማድረግ አትችሉም፣ አንዳንድ ለስራ በተለይ ከሄዳችሁ ማለት ነው። ስለዚህ እቺን ነገር በደንብ ተመልከቱ፣ እዚህ ላይ ያሳያቸዋል። ቀጥሎ እዚህ ጋር ይኸው ቪዛ ኢንፎ ነው። ቪዛ ኢንፎ ላይ በደንብ እዚህ ቪዛ ኢንፎ ላይ ቪዛ ካቴጎሪ ምንድን ነው፣ ምን አይነት ቪዛዎች አሉ፣ ምን አይነት ስንት አይነት ብዙ አይነት ቪዛ አይነቶች አሉ። እዚህ ጋር ይታያቸዋል። ፐርፐዝ ኦፍ ቪዚቲንግ ቻይና የሚል። ስለዚህ እዚህ ሜኑ ላይ በደንብ አድርገን መመልከት እንችላለን። ቱሪዝም አለ፣ ኮሜርሻል ትሬድ አለ፣ እያንዳንዱ አብዛኛው የወርክ አለ፣ እንደገና ትራንዚት አለ፣ የካቢን ክሩ አለ፣ ፐርማነንት ሬዚደንስ አለ። ስለዚህ እዚህ ጋር ጄ1 ጄ2 ኤክስ1 ምናምን እያለን የምንሞላው እንዳለ የምንፈልገው ቪዛ ምን አይነት ነው የሚለውን ነገር በደንብ ያሳየናል። በዛ መሰረት ነው ዶክመንታችን የምናገኘው ማለት። ስለዚህ እኔ ማሳየችው ዛሬ በቱሪስት ነው፣ ግን አብዛኞቹ የተወሰነ ለውጥ ነው እንጂ የሚኖረው ያው አንዳንዶቹ በተለያየ አይነት ኬዝ ይመረጣል ማለት። ስለዚህ የቱሪስት ቪዛ ቀላሉ ነገር እሱ ነው። እሱም ኤል ነው ማለት ነው፣ ቱሪዝም ቪዛ ማለት ነው። ስለዚህ ቀጥታ አየን ማለት ነው። እዚህ ጋር የቪዛ ፊ በመረጥ ነው የቪዛ ካታጎሪ ቪዛው ምን አይነት ክፍያ ያለው የሚለውን ነገር ያሳየናል ማለት ነው። ስለዚህ እዚህ ጋር ገብተን እናያለን ቪዛው ስንት አይነት ክፍያ እንከፍላለን የሚለውን ነገር በደንብ ያሳየናል። ያው እዚህ ጋር በደንብ ነው የሚያሳየን። ለኢትዮጵያውያን ሲንግል ኢንትሪ፣ ደብል ኢንትሪ አለ፣ መልቲፕል ኢንትሪ አለ። ከዛ ሰርድ ካንትሪ ለሆኑት ኢትዮጵያ ላይ ሆኖ እንትን ለሚሉት ነገር በደንብ ያሳየናል ማለት ነው። ስለዚህ እኛ እዚህ ጋር ይኸው
የምንቆጥረው ኖርማል አለ፣ ኤክስፕረስ አለ፣ እርጀንት አለ። ብዙ አይነት ነው ያለው። እያንዳንዱ እንትን በዚህ በኩል ማየት እንችላለን። ይኸው እዚህ ጋር ኖርማሉ 3939 ነው፣ ፈጣን 5000 ነው። ከዛ ደግሞ ኤርጀንቱ ደግሞ 7000 ምናምን ኤርጀንትም ደግሞ አላቸው ማለት ነው። ስለዚህ እዚህ ጋር በደንብ እያየን ሲንግል ሲሆን፣ ደብል ኢንትሪ ሲሆን፣ መልቲፕል ሲሆን እያንዳንዱ ነገር ይለዋወጣል ማለት ነው። በደንብ ያሳየናል። ስለዚህ ቪዛ እዚህ ጋር ሳምፕል አፕሊኬሽን ፎርሙ ነው ምን አይነት እንደሆነ በአጭሩ ያሳየናል ማለት ነው። አሁን መጀመሪያ ክሬት አካውንት እንላለን። ክሬት አካውንት ካረግን በኋላ ነው ከዛ በኋላ ወደ እንትናችን የምንገባው ማለት ነው። ክሬት አካውንቱን እንከፍትና ይሄው በትክክል እንደዚህ አይነት ይመጣልናል። እዚህ ጋር የምንጠቀምበትን ቫሊድ የሆነ ምንድነው ኢሜይል እናስገባለን። ስለዚህ ይህንን በትክክል አድርገን ኢሜይላችንን እናስገባለን ማለት ነው። ቫሊድ ካልሆነ ያው መስራት ስለማንችል ማለት ነው። ወይም ደግሞ ከዚህ መጠቀም አንችልም። ቫሊድ ፓስፖርት ማነው ቫሊድ እንትን መሆን አለበት። እዚህ ጋር ደግሞ ፓስወርዳችንን እናስገባለን። ፓስወርዳችንን እናስገባለን። የምናውቀውን ፓስወርድ በደንብ አድርገን እናስገባለን። ያለበለዚያ እንቸገራለን ማለት ነው። ከተሳሳትን መልሰን ለመግባት እንቸገራለን። እዚህ ጋር ኮንፈርም ፓስወርዱ እንደገና እንደግመዋለን። ራሱ ያስገባናትን ሳንሳሳት መጀመሪያ ላይ ያስገባውን ፓስወርድ እንደገና መልሰን ምን እንላለን እናስገባለን ማለት ነው። ስለዚህ ካስገባን በኋላ እዚህ ጋር ኢንተር ዩር ኮድ ይላል። እዚህ ጋር ያው እዚህ ጋር የምናስገባው ፓስወርድ ይሄው ትክክል ራይት አድርጎልኛል። አረንጓዴ መጀመሪያ ባዶ ነበር። እነዚህን ነገሮች ተጠቅመን ነው የምናስገባው ማለት ነው። ከዛ እዚህ ጋር ምንድነው የምንለው ፓስወርዱን እዚህ ጋር ማች እያደረገ አይደለም አለኝ። እስቲ በደንብ ድጋሚ ለመጻፍ ሞክራለሁኝ። ስለዚህ በዚህ መልኩ ፓስወርዱን አስገብቻለሁኝ። ይሄው እዚህ ጋር ሴንት ኮድ እለዋለሁኝ። የሀያብ አግሪ እለውና ፖሊሲ ልና ሴንት ኮድ እለዋለሁኝ። ከዛ ትንሽዬ እንደዚህ ምስል ነገር ያመጣልናል። እሷን ቀስ ብለን እዚህ ጋር ስላይድ አለች እንደገና ይልክልኛል። ይችኛዋን ስላይድ ቀስ ብዬ ጎትታታለሁ ማለት ነው። አመሳስዬ እኩል ምንም ሳልሳሳት በደንብ አድርጌ አስገባለሁ። ኮንፈርም ያደርግልኛል ማለት ነው። ይኸው እዚህ ጋር ከዛ ቬሪፊኬሽን ኮድ ይልክልኛል ማለት ነው። እዚህ ጋር ቬሪፊኬሽን ኮዱን አምጥቼ ኢሜይል የላከልኝን ቬሪፊኬሽን ኮድ እሱን አምጥቼ እከታለሁ ማለት ነው። ቀጥታ ወደ ኢሜይል ገብቼ የላከልኝን ኮድ አንስቼ እዚህ ጋር ይኸው እዚህ ጋር ፓስወርድ ሰርቪስ የምትለዋን እንገባለን ማለት ነው። ይኸው እዚህ ጋር ይህን ኮድ ቀጥታ አምጥቼ እዛ ውስጥ ኮፒ እላትና መልሼ እዛ ውስጥ ከተዋለሁ ማለት ነው። እዚህ ጋር ማለት ነው ከታለሁ። ከዛ ፔስት እላለሁኝ። ከዛ አስገባሁኝ። ከዛ ምንድነው የማደርገው ክሬት አካውንት እላለሁ። ከዛ ክሬት አካውንት ካልኩ በኋላ አካውንቱን ይከፍትልኛል። ከዛ ወደ ሳይኒን እገባና ሳይኒን እለዋለሁኝ። የራሱን ፓስዋርድ ያስገባሁትን ፓስዋርድ እያንዳንዱን አስገባና ሳይኒን እላለሁ ማለት ነው። ስለዚህ ፓስወርዱን መልሼ አስገባና ያው ሳይኒን ስለው ቅድም ስንከፍት የነበረውን ምስል ድጋሚ እዚህ ጋር ይመጣና እንገባለን ወደዛ ማለት ነው። ቀስ አድርገን ራሷን ምስል በደንብ ካላስገባን አይከፍትልንም። እንደዚህ አድርገን እንከፍታለን። ይከፍትልናል። ራይት ያደርጋል። ይከፍትልናል። ኮንፈርም አካውንት ሃዝ ኖት አክሰስ እንደገና እሺ
እቺ በትክክል ካልገባች አይከፍትልንም። እሺ በደንብ እችን እናስገባና በትክክል አድርገን ካላስገባን እንትን አይልልንም። ያው አሁን ይከፍትልናል ማለት ነው። ያው ቀጥታ አካውንታችንን ከፈተ። ይኸው እችን ያው እንደዚህ አይነት ነገር ከመጣላችሁ አንብባችሁ እንትን በሉ ነው የሚለው። አንብቡትና ከዛ በኋላ ያችን መጨረሻ ላይ ክሊክ አድርጋችሁ ግቡ። ያው ማይ አካውንት የሚል መጣ ማለት ነው። አካውንቴ ውስጥ ነኝ አሁን ያለሁት ማለት ነው። ስለዚህ አሁን በአካውንቴ ነው ልከፍት ያሰብኩት። እችኛዋ ኖት ኒውስ የምትለዋን ያው ቅድም ቼክ አድርጉ ብያለሁኝ። አሁን ምንድነው የምናደርገው? ሰሌክት ፕሊዝ ሰሌክት ፓስፖርት ታይፕ ይላል፣ ኦርዲነሪ ይላለሁኝ። ከዛ በኋላ እዚህ ጋር ከ6 ወር በላይ መሆኑን እዚህ ጋር ሞላለሁኝ። አለበለዚያ አይቻልም ከ6 ወር በታች ከሆነ። ኤክስፓየር ዴቱን እዚህ ጋር ጽፋለሁኝ። መንዙን ወሩን እዚህ ጋር ሂሩን አስገባው መንዝ። ከዛ እዚህ ጋር ዳይ አስገባውኝ ማለት ነው። ከዛ በኋላ ኮንቲኒው እላለሁ ማለት ነው። ቀጥታ አፕሊኬሽን ከዛ ያው ቱሪዝም እዚህ ጋር የምንፈልገውን ነገር መንካት እንችላለን ለፈለግንበት ፐርፐስ። ከዛ ቱሪዝም ከዛ በቃ ስታርት ፎርም ይላል። ስታርት ፎርሙን ስታርት ያደርግልናል ማለት ነው። ስለዚህ ይሄንን ይመስላል። ይሄው እዚህ ጋር ፕሮሰስ እዚህ ጋር ፊሊንግ አውት ፎርም ይላል። ከዛ በኋላ ኦን ሳይት ሃንዲንግ ኤንድ ፊስ ይላል። እዛው ሳይት ሆነን እንትን እንላለን። እዚህ ጋር ቤዚክ ሪኳየርመንት የሚያስፈልግ ይኸው ፓስፖርት ይላል። ኦሪጂናል ሪኮግናይዝድ የሆነ ከ6 ወር ያላነሰ ቫሊዲቲ የሆነ 2 ፔጅ ያለው ፎቶኮፒ ፓስፖርት ያስፈልጋል። ቪዛ አፕሊኬሽን ፎርም እና ፎቶ ያስፈልጋሉ። እያንዳንዱ ነገር አሁን እዚህ ጋር ፎቶዎች በዚህ መልኩ ያው እዛ ያስመርጣቸዋል። ከለር ፎቶ ነው መሆን ያለበት። እያንዳንዱን ነገር የምትፈልጉትን ነገር በደንብ እዚህ ጋር ያሳያቸዋል ማለት ነው። ከዚህ በፊት ሄዳችሁ ቻይና የምትጠቁ ከሆነ እሱን ቪዛ ታይፑን መያዝ ይኖርባቸዋል። ከዛ በኋላ ይኸው እዚህ ጋር ሳፖርቲቭ ዶኩመንቶች ያስፈልጋል። እንደ ራውንድ ትሪፕ ቲኬት፣ ፍላይት ሪዘርቬሽን፣ ሆቴል አለ። ቻይና ትራቭል አይቲነሪ ያስፈልጋል። ሲንስ መንዝ ብላንክ ስቴትመንት ያስፈልጋል። የ6 ወር የባንክ ስቴትመንት ያስፈልጋል። እዚህ ጋር በደንብ ይኸው እዚህ ጋር በደንብ አይዲ ካርድ ኮፒ ያስፈልጋል። ኢንቪቴሽን ሌተር ካለውም እሱም ያስፈልጋቸዋል። ስፔሻል ሪማይንደር እዚህ ጋር አለ። በደንብ ግልጽ በሆነ መንገድ እያንዳንዱ ነገር ተቀምጦላቸዋል ማለት ነው። ይሄንን ነገር በደንብ አንብባችሁ ዶክመንታችሁን መጀመሪያ ማዘጋጀት ይኖርባቸዋል። እዚህ ላይ የተገለጹ ዶክመንቶች ናቸው። እዛ መጨረሻ ላይ ዶክመንት አፕሎድ አድርጉ ስትባሉ የሚያስገባላችሁ ማለት ነው። ስለዚህ ክሬት አካውንት አልን። ቀጥሎ ይችን እንትን ካልን በኋላ ያው ቀጥታ ሪዲንግ ኮምፕሊትድ ብለን ስታርት ቱ ፊል አውት ፎርም እንላለን ማለት ነው። በምንነካበት ሰዓት ቀጥታ ያስገባናል ማለት ነው። ስለዚህ በዚህ ሰዓት ወደ ፊሊንግ የምን አዲስ አበባ ነው ሴንተሩ ሰሚት ኮንፈርም እንለዋለን። ይኸው እንደዚህ አይነት ያመጣል። ቺን ጋይድ ላይን በደንብ አንብበን ከዛ ስታርት ፊሊንግ እንላለን ማለት ነው። ይኸው መጣ፣ ወደ ዋናው መጥተናል ማለት ነው። ስለዚህ ይኸው እዚህ ጋር በደንብ እችን ስትሞሉ ቀጥሎ ይሄን ይልክላቸዋል። ሁለተኛው ስትሞሉ ሶስተኛውን ኦፕን ያደርጋል። አሁን እዚህ ጋር ደብዝዟል አይደለ? ግሬ ይሆናል። ከዛ ሰማይ እየሞላችሁ ሰማይ ይሆናል እስከ ዲክላሬሽን ድረስ። ከ9ኛው ከሞላን ከጨረስን በኋላ ወደዚህኛው ያስገባናል። እዚህ ጋር ብነካ መግባት አልችልም። ይህንን መጨረስ አለብኝ እያንዳንዷን ነገር ታይፕ ኦፍ ቪዛ፣ ከዛ በኋላ ወርክ ኢንፎርሜሽን፣ ኤዱኬሽን፣
ፋሚሊ ኢንፎርሜሽን ኦን ዩር ትራቭል የሚል አለ። እሱን በደንብ አድርገን ስፔሊንግ መሳሳት የለብንም። በጣም ስፔሊንግ ማተር ያደርጋል። ከስማችሁ ጋር ማተር ያደርጋል። በነገራችን ላይ ባንክ ስቴትመንቱን ስታሰሩ ከፓስፖርታችሁ ጋር ስማችሁ ትክክል መሆኑን በጣም እርግጠኛ ሆኑ ማለት ነው። በጣም አስቸጋሪ ነገር ነው። ባንክ ላይ ያው ስም ሲጽፉ ስፔሊንግ ኢረር ይኖረዋል ስማችሁ ላይ። ስለዚህ ከመታወቂያችሁ ጋር ከአይዲያችሁ ጋር ከፓስፖርታችሁ ጋር ተመሳሳይ መሆን መቻል አለበት። የባንክ ስቴትመንት ስማችሁ ላይ ማለት ነው፣ ደብዳቤው ላይም እዛው ላይ። ስለዚህ እሱ ችግር ካለበት ቼክ አድርጉና ስለሚቀየር ወዲያው ነው ቀይራችሁ ባንክ ስቴትመንታችሁን ማስወጣት። ባንክ ስቴትመንታችሁ የ6 ወሩን አስወጥታችሁ ስታምፕ አስደርጋችሁ እስካን አድርጋችሁ ነው የምታዘጋጁት። እሱን እስካን አድርጋችሁ ነው በፒዲኤፍ መልክ አፕሎድ የምታደርጉት ማለት ነው። ስለዚህ ይሄንን ይመስላል። በቀጣይ ቪዲዮ እዚህ ላይ ረጅም እንዳይሆን እችን ከተመለከታችሁ ቀጣይ ደግሞ ይህንን እንዴት እንደሚሞላ ደግሞ በደንብ አሳያችኋለሁ። እንዴት እንደሚጭኑ ማሳያችኋለሁ። ስለዚህ በቀጣይ ቪዲዮ ፓርት 2 ላይ እንገናኝ ማለት ነው። ስላዳመጣችሁኝ አመሰግናለሁኝ። ቪዲዮን ሰብስክራይብ፣ ሼር አድርጉ፣ ለብዙዎች እንዲደርሱ አድርጉ፣ ትጠቀሙበታላችሁ። ይህንን ዩቲዩብ ቻናል በደንብ አስተማሪ የሆኑ ቪዲዮዎችን እለቅላችኋለሁ። ስለተከታተላችሁኝ በጣም አመሰግናለሁ። ባይ ባይ። እንገናኛለን በፓርት 2።